ፍቅርዬ እና የስራ ባልደረባዋ ጓደኛዋ ፏ ብልጭ ብለው ጥቁር አባያ ለብሳ እንግዲህ መጥታለች። በጣም አምሮባታል። ጨረቃ መስላለች። እንግዲህ ሴቶቻችን በአሁኑ ጊዜ አልተቻሉም። ሩታም ፍቅርዬም እንግዲህ ለማንኛውም መጥፎ ነገር እንዳይወጣችሁ ያው ልጁ የስራ ባልደረባቸው ጓደኛቸው ነው። ፉፉም አለ ከነሱ ጋር ሰሞኑ ራሱ ረሙና አብሪሽ ከካሜራ ጀርባ ነበሩ ማለት ነው። እና እናንተ ልብ ካላችሁ እና መጥፎ ነገር እንዳይወጣችሁ ባይዛዊ እነሱ አብረው ሆነው በቃ ድራማ እየሰሩ ነው ያለው። እንግዲህ ፍቅርዬ ጨረቃ መስላ ውብ መስላ መጥታለች። ልጁም በጣም ያምራል። እውነት ለመናገር ያው ፍቅርዬ በየአመቱ ታውቃላችሁ እንደተለመደው የዓለም ታስፈጥራለች። የብዙ ሰው በቃ ከሁሉም የምትመሳሰል ስማርት የሆነች ልጅ ናትና ዛሬ በጣም አምሮባታል። ፍቅርዬ እንደዚህ ውብ ጨረቃ ሆና ስላየው በጣም ደስ ብሎኛል። እና በተረፈ እንዴት ናችሁ? ደህና ናችሁ? ስራ፣ ጤና፣ አፍያ ሁሉ ነገር ሰላም ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን። እንግዲህ ዛሬ ፍቅርዬ በአዲስ ነገር በአዲስ ቪዲዮ መጥታለች። ያው የስራ ባልደረባዋ ጓደኛዋ ነው ጀስት እና መጥፎ ነገር እንዳይወጣችሁ እንዳትሳደቡ። ፉፉም አለ ያው በቃ እንደነገርኳችሁ ድራማ እየሰሩ ነው። ክፉ አትናገሩ፣ ግን በጣም አምሮባችኋል።